ሰላም በዛሬ ቪዲዮ በትምህርት ቤታችሁ የትምህርት ደረጃው ወይም ግሬድ የሚሰጡ የትምህርት አይነቶች እንዴት መመዝገብ እንደምንችል እናያለን። በመጀመሪያ ከዝርዝሩ ሴትአፕ የሚለውን ይጫኑ። ቀጥለው ከተዘረዘሩት ውስጥ ሳብጀክትስ የሚለውን በመጫን አዲስ ገጽ ይክፈቱ። በተከፈተው ገጽ ላይ አድ ኒው የሚለውን ይጫኑ። ቀጥለው በተከፈተው ገጽ ላይ ኔም በሚለው ላይ የትምህርት አይነት ስም ያስገቡ። በመቀጠል ኮድ በሚለው ላይ ደግሞ የትምህርት አይነቱ መለያ የሚሆን ኮድ ያስገቡ። ቀጥለው ግሬድ በሚለው ላይ የትምህርት አይነቱን የሚወስዱ ክፍል ወይም የትምህርት ደረጃ ከዝርዝሩ ይምረጡ። በመቀጠል ሲኩዌንስ በሚለው ላይ ደግሞ ቀደም ተከተሉን በቁጥር ያስገቡ። ቀጥለው ኢዝ አክቲቭ የሚለውን ኦን ያድርጉት። የተማሪዎቹ ውጤት በኤቢሲዲ የሚገለጽ ከሆነ ኢዝ ግሬደብል የሚለውን ኦን ያድርጉት። በመጨረሻ ሴቭ በማድረግ የትምህርት አይነቱን መመዝገብ ይችላሉ። የተመዘገቡ የትምህርት አይነቶች አስተማሪና ክፍለ ጊዜ እንዴት አድርገው እንደሚመዘገቡ የምናይ ይሆናል። በመጀመሪያ ከዝርዝሩ ኢንሮልመንት የሚለውን ይጫኑ። ቀጥለው ከተዘረዘሩት ውስጥ ኮርስ ኢንሮልመንት የሚለውን በመምረጥ ይጫኑት። በተከፈተው ገጽ ላይ በየትምህርት ደረጃው የሚገኙ የተመዘገቡት የትምህርት አይነቶች ዝርዝር ያገኛሉ። የተዘረዘሩት የትምህርት አይነቶችን አስተማሪ ለመመዝገብ የትምህርት አይነቶቹ ላይ ሴክሽን ስር የሚገኙ 3 ነጥቦችን ይጫኑ። ቀጥለው ከተዘረዘሩት ውስጥ ሊንክ ቲቸር የሚለውን ይጫኑ። በተከፈተው ገጽ ላይ የሚፈልጉትን አስተማሪ በመምረጥ ወይም ሰርች ላይ በመፈለግ አስተማሪው ላይ በመጫን ኮንቲኒው የሚለውን በመጫን አስተማሪውን መመደብ ይችላሉ። የመደቡትን አስተማሪ ለማንሳት ከፈለጉ ደግሞ አሁንም 3 ነጥቦችን በመጫን አንሊንክ ቲቸር የሚለውን በመጫን ማስወጣት ይችላሉ። በተጨማሪም ለትምህርት አይነቶቹ በሳምንት ያላቸው ክፍለ ጊዜ ለመመዝገብ አሁንም 3 ነጥቦችን በመጫን ሴት ሴሽንስ የሚለውን ተጭነው የትምህርት አይነቱን በየሳምንት የሚሰጥበትን ክፍለ ጊዜ በመጻፍ ሴቭ በማድረግ ክፍለ ጊዜውን መመደብ ይችላሉ። ልብ በሉ፣ አስተማሪውና ክፍለ ጊዜን ለመመደብ ግሬዱን እየቀያየሩ ለሁሉም ግሬድ እና ሴክሽን መመዝገብ አለባችሁ። በመጨረሻ ለተመረጠው የትምህርት ደረጃ ሆም ሩም ቲቸር ወይም የክላስ ኃላፊ ለመመደብ አሳይን ሆም ሩም ቲቸር የሚለውን በመጫን የሚፈልጉትን አስተማሪ በመምረጥ ሴቭ በማድረግ አስተማሪውን በቀላሉ መመደብ ይችላሉ።